አንዱዓለም ጎሳ ለማ እያለ ሲጠራው የነበረው የቀነኒ የቤተሰብ አባል ቀነኒ ቤት ውስጥ መገደሏንና ሊበን ወንድሟ ላይ ዛቻ እየደረሰበት እንደሆነ ተናገረ። አስከሬኑን ከፍቼ ነው ያየሁት። አስከሬኑ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ምን ያሳዝነኛል? በቃ ሌላውን ተይው አይደለም ታዝኛለሽ። ሰላም ጤና ይስጥልኝ ውድ የአኪላስ ሚዲያ ቤተሰቦች እንዴት ናችሁ? እንደከረማችሁ። በዛሬ ቪዲዮአችን እንግዲህ ስለ ቀነኒ ጉዳይ እጅግ በጣም አስገራሚ መረጃዎች እየወጡ ይገኛሉ። እነሱን መረጃዎች ይዤላችሁ መጥቻለሁ። ከዚህ በፊት እንግዲህ የቀነኒ ታናሽ ወንድም መጥቶ ስለሷ አሟሟት ጉዳይ ተናግሮ ነበረ። በዛም ጉዳይ ላይ እንግዲህ እጅግ በጣም ማስፈራሪያዎች እየደረሱት እንደሆነ እየተነገረ ይገኛል። ከዛ ጋርም በተያያዘ እንግዲህ ታላቅ ወንድሟ መጥቶ የሷን አሟሟት ጉዳይ እንግዲህ ተናግሯል። እሱንም ቪዲዮ የምናስመለከታችሁ ይሆናል። እናንተም ይሄን ቪዲዮ ሲጀምሩ እንግዲህ ላይክ ማድረግ እንዳይረሳ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን። አንዱዓለም ጎሳ ለማ እያለ ሲጠራው የነበረው የቀነኒ የቤተሰብ አባል ቀነኒ ቤት ውስጥ መገደሏንና ሊበን ወንድሟ ላይ ዛቻ እየደረሰበት እንደሆነ ተናገረ። እንደ ለማ ገለጻ ቀነኒ ለተጎዱ አካላት ሁሉ መድኃኒት እንጂ ራሷን የምታጠፋ ልጅ አይደለችም ያለ ሲሆን በሞተች ዕለት ሌሊት 6 ሰዓት ከ20 ደውላ በአንዱዓለም ስም ፍቃድ አውጣና መኪና ማስገባት እንፈልጋለን ብላ እንዳወያየችው ገልጾ 9 ሰዓት ራሷን እንዳጠፋች፣ በተጨማሪም ሆስፒታል የቅርብ ቤተሰብ ጥሩ ሲባል እዚህ አይደሉም ገጠር ክፍለ ሀገር ናቸው በማለት ነገሩ እንዲሸፋፈን ተደርጓል ብለዋል። እስካሁን ጉዳዩ መንግስት ይዟል ብለን ነው አሁን እውነታውን እናገራለሁ በማለት የገለጹት አቶ ለማ የቀነኒን አስክሬን በመክፈት መመልከት መቻላቸውን፣ በዚህም ከፎቅ ላይ ወደቀች ቢባልም ምንም አይነት ስብራት ምንም ጉዳት እንደሌለባት፣ የድርጊት ቤት ውስጥ የተፈጸመ ግድያ ከዛም ተሸክሟት ታች በመውረድ ከላይ እንደወደቀች የተቀናበረ ነው ሲሉም ቁጭታቸውን ተናግረዋል። አርቲስቱን በተመለከተ ጉማ እከፍላለሁ ብሎ በአባ ገዶሽ በኩል መልእክት መላኩን መልሶም አላልኩም ማለቱ ሐሰት ነው በማለት ከገለጸ በኋላም ወንድሟ ሊበን ላይ ዛቻ ማስፈራሪያ እየደረሰ መሆኑንና አንድ ችግር ቢደርስበት ከአንድ ሰው ውጪ ማንም ሊያደርገው ስለማይችል የኢትዮጵያ ሕዝብ ይህን ይወቅልንም ብለዋል። የቀነኒ ታላቅ ወንድም እንግዲህ በቀነኒ ጉዳይ ላይ ዝምታውን እንደሰበረና እውነቱን እንግዲህ ለሕዝብ እንዳሳወቀ እየተነገረ ይገኛል። በዛም ላይ እንግዲህ ጠንከር ያለው ንግግሮችን ተናግሯል። በተለይ ቀነኒ ቤት ውስጥ እንጂ የሞተችው ሆስፒታል እንዳልሆነ እነሱም ለማስመሰል እየጣሩ እንደነበረና እጅግ በጣም ብዙ ውሸቶች ለሕዝብ እንደተዋሸ ተናግሯል። በተለይም ደግሞ ቀነኒ በሆስፒታል ውስጥ ዘመድ ስትጠየቅ ዘመዶቿ ሩቅ ገጠር እንዳሉና እዚህ ቤተሰብ እንደሌላት ተናግሯል ተብሏል። ከሱንም ንግግር አዳምጠን እንመለስ። 9 ሰዓት ላይ ያረፈች ልጅ ከ9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የእሷ ቅርብ ዘመዶች የሉም ሲባል ዘመድ እዚህ የላትም ገጠር ነው ያለው የእሷ ዘመድ ያሉት፣ ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍ ነው። ከመጀመሪያው ከያነት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉም ነገር ጨርሰው እንድትቀበር ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩን ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም እንሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይሄን ጉዳይ ይዞ መንግስት እየተከታተለው ስለሆነ መንግስት እጅ ያለ ጉዳይ ነው ብለን ነው። አሁን ግን እነግራቸዋለሁ ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ ቤት ውስጥ ነው የሞተችው። ቤት ውስጥ ሞታ ነው አቅፈው መሬት ጥለው አውርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሐሳብ ላላቸው ሰው እንኳን መድኃኒት ነች። ስለዚህ የሞተችው ቤት ነው። ከቤት ነው አውጥተው ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የእሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተች ልጅ በሚዲያ ተለቆ ስለሷ ጉዳይ ሌላ ስንት ሰው አውቁ ከመጀመሪያው ሆስፒታል እስከ ሚኒሊክ ሄዱ። ሚኒሊክ ያለው ፕሮሰስ አልቆ ከዛ በኋላ ነው እኛ ራሱ ይደርስ ነው። አስከሬኗን ከፍቼ ነው ያየሁት።
አስከሬኑ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ ቤት ውስጥ ነው የሞተችው። ቤት ውስጥ ሞታ ነው አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሀሳብ ላላቸው ሰው እንኳን መድኃኒት ነች ልጅቷ። ስለዚህ የሞተችው ቤት ነው። ከቤት ነው አወጥተው ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የእሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተች ልጅ በሚዲያ ተለቆ ስለ እሷ ጉዳይ ሌላ ስንት ሰው አውቁ ከመጀመሪያው ሆስፒታል እስከ ሚሊክ ሄዱ። ሚሊክ ያለው ፕሮሰስ አልቆ ከዛ በኋላ ነው እኛ ራሱ ድረስ በግድ አስከሬኗን አስከፍቼ ያየሁት እኔ ነኝ። ምንም ነገር እላዋ ላይ ጉዳት አልደረሰም፣ በቤት ውስጥ ነው ያረፈችው የሚል ኮንክሉዥን ላይ ነው የደረስነው። ስለዚህ ሲቀጥል ደግሞ ማለት ነው እንደዚህ አይነት የውሸት ፕሮፓጋንዳ እየተነዛ ህዝቡን ወዳልሆነ አመለካከት እንዲሄድ መደረግ የለበትም። እንደምታውቁት ባለፈው አባገዶች ልኮ ቁማ ከፈላለሁ እና ሽምግልና አስታውቁም ብሎ ሲል ነበር። ያልገደለበትን ቁማ የሚከፍልበት ነገር የለም። እንደዛ ያለው አባገዶች ምንጮኛን ቤተሰብ ነፋዘርኛ እንደዛ ካሉ በኋላ አሁን ግን ሚዲያ ላይ ወጥቶ አላልኩም ብሎ ዋሸ ማለት ነው። ይሄም ህዝብን የመረበር ያክል የሚታይ ነው። እንግዲህ እንደተመለከታችሁት የቀነኒ ወንድም ስለ ቀነኒ እጅግ በጣም ብዙ ነገር ተዋጅቷል እያለ ይገኛል። በተለይም ደግሞ እኛ የቀነኒን ሞት የሰማነው እኛም በሚዲያ ነው፣ ቀድሞ አልተነገረንም፣ በተለይም ደግሞ ዘመድ የላትም ተብሎ በሆስፒታል ተዋጅቶብናል እያለ ይገኛል። ከዛም አልፎ የቀነኒ ሞት እንግዲህ በቤት ውስጥ ነው የተፈጸመው እንጂ እሷ ራሷን አላጠፋችም እያለ ይገኛል። እስኪ በቀነኒ ሞት ዙሪያ የእናንተ ሀሳብ ምንድን ነው? በእውነት ቀነኒ ተገላ ነው ወይስ ራሷን አጥፍታ? በኮሜንት ሴክሽኑ ላይ አስቀምጡልን። እስኪ ከዚህ በመቀጠል ደግሞ አንዱዓለም ጎሳይም እንግዲህ በቀነኒ ዙሪያ የኔ እውነት ይሄ ነው ብሎ ያለውን ነገር ተናግሯል። በኦሮምኛ የተናገረውን ንግግር በአማርኛ የተተረጎመውን እስኪ እናስደምጣችሁ። ሰላም እንዴት አላችሁ? እኔ አንዱዓለም ጎሳ እባላለሁ። ዛሬ ወደ እናንተ ፊት የመጣሁት ያው የሰሞኑን በሚዲያ ላይ እየተዘዋወረ ያለው በሶሻል ሚዲያው ላይ እየተዘዋወረ ላለው ነገር ነው። እሱን ክሊር ላደርግላችሁ ነው የመጣሁት። ያለው ነገር ምንድነው? ያው ጉማን በተመለከተ ያለ ጉዳይ ነው። እኔ ምንም አይነት የማወጣው ጉማ የለም። እጄም ከእንደዚህ አይነት ነገር ንጹህ ነው። የኦሮሞ ሕዝብ እንዲረዳኝ የምፈልገው ይሄንን ነው። እኔ ትልቅ ሀዘን ላይ ነው ያለሁት። እኔ ሀዘኔን እንኳን በስነ ስርዓት መከታተል ወይም ደግሞ ሀዘኔን መወጣት አልቻልኩኝም። ቁጭ ብዬ እስር ቤት ነው የነበርኩትኝ። ከእስር ቤትም ከወጣው በኋላ ይሄው አስከፊ ጊዜ ውስጥ ነው በአከታታይ ያለሁትኝ። እኔ እሷን የበደልኩት ወይም እሷን ላይ ያጠፋሁት ነገር የለም። ጉማም የማወጣበት ምንም አይነት ነገር የለም። ሽማግሌዎች፣ የኦሮሞ አባገዳዎች ግን እውነቴን አይተው ያለውን ነገር አጣርተውልኝ ከቤተሰቧ ጋር ያለኝ ግንኙነት መቀጠል እንዳለበት ስላመንኩኝ የሀገር ሽማግሌዎችን፣ የገዳ አባቶችን ልክ ያለው እነሱን የላኳቸው እነሱ ለእኔ ወይንም በእኔ ላይ እንዲያወሩ ፈልጌ ሳይሆን እኔም እውነት አለኝ ብዬ ነው። ሚስቴን ያጣሁት ብዬ ነው። እውነቴን እዩልኝ ብዬ ነው የኦሮሞ ሽማግሌዎችን እና የኦሮሞ አባገዳዎችን የላኩት። ሽማግሌም አባገዳም ደግሞ ያየውን እውነቱን የፈለገውን ያወጣል እንጂ የሰውን ፍላጎት አያወራም። የሰውን ፍላጎት ወይንም ደግሞ እኔ የምፈልገውን ነገር አያወራልኝም። እውነቱን መርምሮ የሀገር ሽማግሌ የደረሰበት እውነት ላይ ይወስናል። ከፈጣሪ በታች እውነትን በማውጣት እነሱ ስልጣን አላቸው። እግዚአብሔርም የሚወደው ያን እውነት ነው። እውነት ደግሞ የእግዚአብሔርም ልጅ ነው። ለዛ ነው ሽማግሌ ላኩት። እኔና ቀኖ በጣም ጥሩ የፍቅር ግንኙነት ነው የነበረን። ቀኖ ዲፕሬሽን ነበራት።
ያ ዲፕሬሽን ቤት ውስጥ ከመዋል የመጣ ከሆነ ብዬ በማሰብ የኢንተርኔትና የተለያዩ ስራዎችን እንድትሰራ ከፍቼ ሰጥቻታለሁ፣ አብረን እንድንሰራ። ከዛ በኋላ ይቆማል ብዬ አስቤ ነበር። ግን በተደጋጋሚ ራስን የማጥፋት ሙከራዎችን ታደርግ ነበር። ያንን ነገር ከፍቼ ከሰጧትም በኋላ ከቀጠለችም በኋላ ይሄ ነገር ከኔ ጉልበት በላይ ነው ብዬ ስላሰብኩ አንድ ችግር እንዳይፈጠር የሆነ ችግር ሲፈጠር ወደ አባቷ ደወልኩኝ። ወደ አባቷ ከደወለች በኋላ ይሄንን የተቸገርኩት ይሄን መኖር አልቻልኩም ብላ ለአባቷ ነገረች። ከዛ ተቀብያት አባትየውን እንድታስቡ እንድትጨነቁ አይደለም ግን ከዕለት ተዕለት እንደዚህ የሆነች ነው ሰውነቷም ቀንሷል ብዬ ለለማም ያንን ነገር አወራው። ለለማም አውርቼለት ነበረ። ከዛ በኋላ ማንም ምንም መልስ የሰጠኝ ሰው ወይም ደግሞ ተገናኝቶ ያወራ ሰው ምንም የለም። ማንም ሰው ስለሷ አንስቶ ያወራብኝ አልነበረም። ሊበን ደግሞ አይቷል። አንድ ጊዜ አብረው ብቻቸውን፣ አንድ ጊዜ ደግሞ ከኔ ጋር ሆነን አትርፈናታል። የሚያተርፍ እግዚአብሔር ነው፣ ግን እያየን ዝም አንልም። ራስን የማጥፋት ሙከራ በተለያየ ጊዜ ታደርግ ነበረ። በተለያየ ጊዜ ሙከራዎች ታደርግ ነበር። ይሄ ነገር የተፈጸመለትም አብረን ነው የዋለው፣ ሆስፒታል አብረን የሄድ ነው። የእርግዝና ክትትል ወይም የወሊድ ክትትል ለማድረግ ሄደን ነበረ። ልደቷን የምታከብርበት ቦታም ፎቶ የምትነሳበት ቦታም አብረን የሄድ ነው። እዛ ድርሻት ደውዪልኝ ብዬ ልጆች ለማግኘት ሄድኩኝ። ከዛ ነው የተለያየ ነው። ማታ ደግሞ በጣም ደስ በሚል በጥሩ ሁኔታ ላይ ነበረ ያመሸ ነው። ከወንድሟ ጋርም ደውላ እያወራች ነው የነበረው። ድንገት ስለ ውሎ ሳነሳባት አንተ እኔን የማመን ችግር አለብህ ብላ ከተኛንበት ቦታ ተነስታ ሄደች። ትንሽ ስትቆይብኝ ተነስቼ ሄድኩኝ። ሌሎች ክፍል ውስጥ ሳያት የለችም። ከዛ ኪችኑን ሳየው ኪችኑ ቁልፍ ነው የነበረውና የሆነ አበባ ነበረ። አበባው ላይ ቆሜ ሳያት ልብስ ከምናጥብበት ማሽን ጎን ተቀምጣ ላርጎ ሳሙና እየጠጣች ነበረ። ከዛ ዘልዬ በሆኝና ለምን እንደዚህ ታደርጊያለሽ? ከዚህ በፊት ቃል ገብተሽልኝ ነበር ብዬ ጓደኞቿም እንደዚህ አይነት ነገር እንዳታደርግ መክራት ነው የነበረውና ጓደኞቿም መክሯት ስለነበረ ይሄን ነገር እንዴት ታደርጊያለሽ? ይሄንን ቃል ለምን ታጥፊያለሽ ብዬ እንደዚህ የምታደርጊ ከሆነ እኔ ከአንቺ ጋር መኖር እንደዚህ ሆኜ አልችልም። ቤተሰቦችሽን ነገ ጠርቼ እንለያያለን አልኳትኝ። ልጆቹን አነሳለሁኝ ብያት ጆጉን እዛ አስቀምጬ ኪችን ትቻት ሄድኩኝ። በር ልከፍት ሲሄድ እንደዛ ነው ይስፋል ብላ ሮጣ ሄዳ በዛ ላይ ዘለለች። እኔ እሷ ጋር መድረስ አልቻልኩም። መጮ ብቻ ነበር የደረስኩት። ጮኩኝ። ልጆቹ ተነሱ። የተፈጠረው ነገር ይሄ ነው። ቀኖ እኔን ምንም የሚያደረገችኝ ነገር የለም። ምንም አይነት ነገር ያደረገችኝ የበደለችኝም ነገርም የለም። እኔም እሷን ከመደገፍ ከእሷ ጎን ከመሆን ውጪ ምንም ያደረኳት ነገር የለም። ስለዚህ እጄ ከዚህ ነገር ንጹህ ነው። ምንም ያደረኳት ነገር የለም። እውነቴ ይሄንን ነው። የሀገር ሽማግሌዎችም ይሄንን እንዲያዩልኝ እውነት የፈጣሪ ልጅ ነውና ይሄንን እውነቴን አውጥተው ከቤተሰቧ ጋራ ግንኙነቴን ልቀጥል ነው ያልኩት እንጂ ጉማ ልክፈል ብዬ ሽማግሌ አላኩም። የላኩትኝም ሽማግሌ ስለ ጉማ አላወራም እና በገዳው ስርዓት ይሄ ነገር ነው እንዲሆንልኝ ይፈልጌ ነበረው። እሷ ካረፈችበት ቀን ጀምሮና እኔ ከታሰርኩ በኋላ የተለያዩ ማስረጃዎች፣ የጽሁፍ፣ የሐኪም፣ የሰዎች የተለያዩ ማስረጃዎች ከቀረቡለት በኋላ ዲያሪዋንም አግኝቶ ነበረ ፖሊስ። ዲያሪዋ ሁሉም ክፍል ወይም ሁሉም ፔጅ ብዙ ነገሮችን ያወራል። ከዛ በኋላ ነው ያየሁት።
ለቤተሰብ ራሱ ለኔ ራሱ የተለያየ መልእክቶችን እዛ ዲያሪ ላይ ያስቀምጣለች። በመጨረሻ ላይ እኔ ማስተላለፍ የምፈልገው እውነትን በጥልቀት መርምሩና እውነቱ ላይ ድረሱ። ካልሆነ ደግሞ በአሉባልታ በአሉሽ አሉሽ የተለያየ ወሬ አታውሩ። ነገ ላይ ከቤተሰብ ጋር የሚኖር ጥሩ ነገርን ነገ የሚፈጠር ሰላም ስለሚኖር ልዩነታችንን አታስፉብን። እሷም ነፍሷን ፈጣሪ ይማረው በሰላም ተረፍ። ይሄንን ለማለት ነው። እኔም ወደፊት ተረጋግቼ ከዚህ ሀዘን ወጥቼ የምጠይቁኝን ማንኛውንም ጥያቄ ለመመለስ ዝግጁ ነኝ። ይሄ ስለሆነ እንደዚህ ተረዱኝ። አመሰግናለሁ። ኑሩልኝ ህዝቤ ሆይ። አንዷለም ጎሳዬ እንግዲህ የኔ እውነታ ይሄ ነው እያለ ይገኛል። በተለይም እንግዲህ ታላቅ ወንድሟ ቅድም ያስደመጥናችሁ ቪዲዮ ማለት ነው የተናገረውና እሱም እንግዲህ ዝምታውን የሰበረበት ቪዲዮ አንዷለም ጎሳዬ ይሄን መልእክት ካስተላለፈ በኋላ ነው። ከቀነኒ ጋር በተያያዘ አንድ ሰሞኑን ደግሞ መነጋገሪያ የሆነ ቪዲዮ አለ። እሱም እንግዲህ ቀነኒ ላይቭ ላይ ገብታ አንድ ሲያስፈራራት የነበረ ግለሰብ ነበረ፣ አሳይሻለሁ እያለ ሲፎክርባት እንደነበረም እንግዲህ ቪዲዮ ላይ ተመልክተናል። እስኪ እሱንም ቪዲዮ እናስመልክታችሁ። ገና ብሎክ አይደለም ሌላ ነገር ሁሉ ያደርግሻል። እኔም እናንተ በህግ መጠይቃችሁን እኮ ጠይቃችኋለሁ እኮ እናወራለን እኮ በህግ ምንም ትርፍ ቃል የሚያነጋግረን ነገር ህግ ምናምን አትበይ። የዚህና ሀል እነከሌሉ ሁን አትበይ። በእናትሽ ደግሞ ይቀዘቅዝልሻል። እንዲህ እንዳፈላሽ አቀሪ በእውነት ትርፋን አገር ይቅርታ አድርግልኝ። ሳሚ ያደረጋችሁ በደንብ የምታውቁት ናቸው። ከዝም በል በእናትሽ ግን በራስሽ ምን ያሳዝነኛል? በቃ ሌላውን ተይው አይደለ ታዝኛለሽ። አላዝንም፣ ችግር የለውም። ታርግልኝ። አላዝንም ሳሚ፣ ለምን አዝነው? እኔ ኖርማሊ ማለት ነው። ይሄ ልንገርሽ፣ እዚህ ጋር ግን ማወቅ አለብኝ ብለሽ ካልሽ ደግሞ አንቺ ከማንም አትበልጪም። እሱን አንድ ነገር ልንገርሽ፣ እየደወልኩለት ነው ለጠበቃው። የሚያወራውን ነገር ትሰሚያለሽ? አይ ዶንት ኬር የሚያወራውን ትሰሚያለሽ? አዳምጪኝ። እኔ ዛሬ ላይ ተው ብዬ ነው ያሰብኩት። እኔ ልንገርሽና ማለት ተው ብዬ ያሰብኩት ደግሞ አንቺ ስላለሽ እኔና አልሰራም። እናንተ የኔን ኢንቪቴሽን የሸጣችሁ ሰዎች በህግ እንጠየቅ ካላችሁ እኮ ችግር የለውም እኮ እንጠያየቃለን። እኔም አንተም እንጠያየቃለን። ምንም የምታረጊው ነገር የለም። አናቅሽም ብንልም እኮ እንችላለን። ግን እኛ ገንዘባችን የተበላ ነው። እኔ እኮ ማስረጃ አለ ሳሚ። አትችልም ባይዘው ይቀር የምን እሺ እኛ አንተ ጋር እናንተ ጋር ያለው ሰው ለኔ ልኮልታ አለ ፈርመሽ የተቀበልሽው ወረቀት ስራውን ስራለው ብዬ ነው እንጂ የመጀመሪያ ቅድመ ክፍያ 100,000 ብር ነው የሰጣችሁኝ አይደለ? 50% ነው ግን የሚለው የ320,000 ብር 50% 100,000 ብር ነው እንዴ? ንገረኝ። 100,000 ብር ነው? 100,000 ብር ነው አይደለም? በቃ ሲቀጥል 100,000 ብር ነው ደውዬልህ ስልክ ብሎክ ስላረከኝ ነው በዚህ ጋር የመጣሁት የላኩልህ። ገና ብሎክ አይደለም ሌላ ነገር ሁሉ ያደርግሻል። እኔም እናንተ በህግ መጠይቃችሁን እኮ ጠይቃችኋለሁ እኮ እናወራለን እኮ በህግ ምንም ትርፍ ቃል የሚያነጋግረን ነገር ህግ ምናምን አትበይ። የዚህና ሀል እነከሌሉ ሁን አትበይ። በእናትሽ ቀነኒ የፈለገኝ ሰው በሆነ ኳስ በመሬት ኔትወርክ ወይ ደግሞ ኔትወርክ ቢጠፋ እኮ ማለት ነው የለም እኮ የሁሉ ነገር እድሜ ለሶሻል ሚዲያ እንጂ ማን እኔ ሲጀመር እኔ እናንተ ላይቭ ላይ መተን ትርፍ ዋይና ኮንፊደንስ ካለ ለምን ትወጣለህ? በእናትሽ እኔ ከአንቺ ጋር ማወራበት እንትኑ ራሱ የለኝም። በቃ ያው ልሳሚ ይቅርታ አድርግልኝ። እናት ምናምን ብለህ እኔ ዝም ብለህ መንደሬ እንዳገኘሃቸው ሴቶች እናት ምናምን የምትልበት ስታፍ የለህም። አንድ ነገር ልንገርህ፣ ኮንፊደንስ ካለ ለምን ትወጣለህ? ስርዓትሽን ያዥ። አፍ በተከፈተ ቁጥር ጭንቅላት እንደሚመዘን ታውቂያለሽ አይደል? ጭራሽ አየነው ከአንተን ጭንቅላት መንደሬ ምናምን ብለሽ እዚህ ጋር ትበቃለሽ። እያወራህ ነው አይደለ? ለምን ረግጠህ ትወጣለህ? አዎ ኮንፊደንስ አለኝ ብለህ ጠበቃ ጋር ደወላችሁ ማለት ሰውን አንቺ ከማንም በላይ አይደለሽም። ደግሞ ይቀዘቅዝልሻል። እንዲህ እንዳፈላሽ አቀሪ በእውነት ትርፋን አገር ይቅርታ አድርግልኝ። ሳይልሽ ምን ታመጣለህ? ምንም ይቅርታ ማድረግ ምን ታመጣለህ? ማልፊ ደሜና እሱን ነገር ነው የምንታየው።
ላላ እንጀ ወላላ ማሎን አከገርቲቲ እንታያለን I'm here by the way አገፈዱ ወና ሐማዱ በቹን በርባዱ ወኖን ያውል አንተ በተነሳስተው በርባዱ ወኖን አከርቲቲ ነማቤ ቴንክ ዩ እኮ እነሱ የሰውን ኢንቪቴሽን መሸጥ ማለት የግለሰብ እንግዲህ ቀነኒ ላይቭ ላይ ነበረ ይሄ ሁሉ ነገር ሲናገራት የነበረው። ይሄ ቪዲዮም እንግዲህ ሰሞኑን እጅግ በጣም መነጋገሪያ ሆኗል። እንደዚህ ላይቭ ላይ እሷን ሲያስፈራራ ስለነበረ ማለት ነው። እናንተስ እስኪ በእውነት የቀነኒ ገዳይ ማን ነው ትላላችሁ? አሁንም ግን ፍትህ ለቀነኒ ማለታችንን አናቆምም። በግፍ ለተገደለችው ለቀነኒ ፍትህ እንላለን። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁኝ በእውነት እጅግ በጣም አድርጌ አመሰግናለሁ። ቀጣይ በሌሎች አስተማሪ ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸርን ሰንብት።